የአዶናይና የጃኒ የውሸት አይደለም ያላቸው ነገር ይጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው ያው አክሲደንታሊና አጋጣሚ እንደሆነ ከሆነ አዶናይ ወጥቶ ጃኒ ፍቅረኛ ነች ብሎ ቢነግረን ደስ አዶናይና ጃኒ ግን ሪል ሪሌሽንሺፕ አላቸው ብዬ አላምንም። ለምን የኔ መፍትሄ ገባኝ። የጃኒና የአዶናይ ልጨርስልህ። አንተ የጃኒና የአዶናይ ጉዳይ ያለ ሚዲያ ላይ እንደ ባልና ሚስት ይመጣሉ። ከጀርባ በኩል ግን ምን እንዳለ አታውቁም። ያንን ለማለት ስለፈለገ ነው እሱ። እኔ ባጭር ሳስረ ለምሳሌ አንተ አሁን ኮምፕሊት ድራማ ሊሆን ይችላል። ዮኒዬ ግንኙነታቸው ለኮንተንት ሊሆን ይችላል። እኔም ደግሞ ሀሳብ ልስጣ። ሰማችሁ እኮ እናንተ። እኔም ደግሞ ሰውን አንዱ ሲያነሳው የምንበሳጭ ሜንታሊቲ ያለን በተለይ ወንዶች ማንነታችን ነው። ሴቶችም ወንዶችም እንደዚህ አይነት ባህሪ ያለን። አንዱ ጥሏል፣ አማረባት፣ ጸዳ አለች፣ ክብር አገኘች ተባለች፣ ብዙ ሰዎች ድምቀት ሆነች፣ ነገሮቿ ሁላ ተስተካከሉ። እነዚህ አይነት ነገሮች በሚፈጠርበት ጊዜ ነው እንዴ ብዬ ሄድ በጣም ይሄን ነገር አውጥታ ልትናገር የቻለችበት ምክንያት እውነት ባይኖራት እሷ እንደሚያሰውቅስ መረጃዎች እያሉ ብዙ ነገሮች እያሉ ሪስክ ወስዳ መታ እንደዚህ አታረግም። ሪስክ አትወስድም። ሴት ልጅ ብዙ ጉድ ካላት አደባባይ መጣ ሪስኳን ይዛ መጣ እንደዚህ አትመጣ። ላሽ በላይ ከጆን ዳንኤል ጋር ስላለው ነው የምታወራው አይደል? ከጆን ዳንኤል እኔም ላሽ በላይ ነው የምትለው። እሱን አምናለሁ። እሱን ነው። ሌላውን እኮ እያልኩ አይደለም። ጃኒና ጆን ዳንኤልማ ተጣልተዋል ብዬ ነው ማምነው። እኔ እዛ ላይ ችግር የለም። እሱ ነው። ሌላ ድራማ ይፈጠራል ነው ከእንትና ጋር ነው ከአዶናይ ጋር ግን ሪል ጆከር ጊዜ አንድ ጊዜ ቆይ ከአዶናይ ጋርና አዶናይና ጃኒ ግን ሪል ሪሌሽንሺፕ አላቸው ብዬ አላምንም። ለምን መሰለ? ለኮንተንት ይመስለኛል አንዳንዴ የማየው ነገር ማለት ነው። ሪል የሆነ አላየውም። እሱም ደግሞ በአደባባይ ጃኒ ፍቅረኛ ነች ብሎ አስረግጦ አልነገረንም። በዛ ምክንያት እኔ አላምንም። አሁን ያለው ወሬ ተግባር አይበልጥም እንዴ? እና እኔ ላቁም ልበልና እኔ ላቁም። ይኸውልህ ዮኒ፣ ምናልባት አንተ ሁሉንም ነገር ታውቃለህ። ለሚዲያው አዲስ ሰው ነህም ወይም የማታውቀው ነገር የለህም ብዬ ማለት አልችልም። የነሱን ጸብ አሁንም እኔ አላምንበትም። 4 አይነት ነገር 5 አይነት ነገር አለው። እሱ ሲመጣ እሷ ትጠፋለች፣ እሷ ስትመጣ እሱ ይጠፋል። ያ ከሆነ ሁለታቸውም በየቤት ነው። አከተም ምንም ማድረገው ነገር ልረዳው አልችልም። ሌሎቻችሁ ሀሳብ ስጡ። እስኩዬም ወንዴም ምናምን በዚህ ጉዳይ ላይ ዴቫ የምትሉት ካለ ዘግቡ። ሀሳብ ስጡ ካላችሁ ያው እንግዲህ ሀሳብ እንስጥ። በእርግጥ ሚጣና ከኔ በኋላ አይደል የመጣው እንዴ ወንድማችን? አሁን ጸጥ ባለበት ዴቭ ይቀድመኛል። እኔም ለነገሩ ኧረ ችግር የለውም። ቅድሚያ ለሴቶች ነው። ዴቭ እኮ ለስላሴ ዴቭ ለስላሴ ነው። የዮኒ ሹሹ ማለት የጆከር እንዲህ ነው። ከተመቼ ከዚህ ፕሮግራም ማለት ነው። እና ዮኒሻ ድገመው። እንዴት ነው በቪዲዮ ያለችው? እሺ ይቅርታ ቤተሰብ፣ አሁን ቪዲዮ ላሰማችሁ ነው። እሱ ፓርት ተመችቶኛል። ሪስፔክት ማ ፋሚሊ። ቀጥይ፣ ትርጉሙን ሴቶች ተርጉሙት። ትርጉሙ ተመችቶኛል። ሲጀመር የተጣሉት የውሸት ነው ምናምን የሚባለው የውሸት አይደለም። ልጁ በጣም ዲስሪስፔክት ያደርጋታል። በብዙ ቪዲዮዎች አይቻለሁኝ እኔ በራሴ ማለት ነው። የተለጠፉ ቪዲዮዎችም አይቻለሁ። ዲስሪስፔክት ልጁ ልቡ እንትን ያለ ነው ኦፍኮርስ። እና እዚህ ጋር መጥቶ ለጆከር ራሱ ምንድን ያለው በቀደም ውይይት ላይ ቪዲዮውን ጆከር ላንተ ልላክልህ አለው። አንደኛ ደረጃ ገርል ፍሬንድ የነበረች በጣም ሳይድ ይዘን ተሟሙቀን ስለነበር ሚስ አድርጌው ሊሆን ይችላል። እንደዛ ነው የሰማሁት እኔ። ሌላው ደግሞ እንዲያውም አታሳያት እንዳይዘጋብህ አታሳይ አለው ጆከር ይለዋል ማለት ነው። ለማሳየት ሁሉ እንትን እያለ ነበር። እና ይሄ ይወዳታል ምናምን። ለምትወደው ሰው ሪስፔክት ታደርጋለህ፣ ትሳሳለታለህ የምትወደውን ሰው። እሷ ወታ ምንድን ነው ያለችው? እንትኔን አዘጋብኝ፣ አካውንቴን አዘጋብኝ ስትል ነው አይደል? ያልተጠየቀውን ነው እያወራ የነበረው። እሱ ፓርት ላይ የጸባቸው የውሸት ነው የሚለውን እንትን ያደርገዋል ማለት ነው። የእውነት እንደተጣሉ ነው የሚያሳይክ። በነጋታው ደግሞ ወጥተው ይቅርታ ወዲያው ገና እኛም ሳናብላለው ሳንሄድበት ሳንሰማው
ወደ ትታርቀናል ማለታቸው እሱ ነው ኮሽናብል ነው ኦፍኮርስ። ሌላው ግን የአሁን አዲስም ሲል የነበረው ከአዶናይ ጋር የውሸት ነው ሪሌሽንሽፓቸው ለኮንቴንት ክሬት ለማድረግ ነው። እሱ ነው ያስታውቃል። ሚስቴ ባሌ እየተባባሉ ነው፣ እንደዚህ አይነት ፍቅረኛ ይስጣችሁ የሚንከባከብ ምናምን ትላለች። አቅፏት እሽኮኮ ነው ምናምን አርጓት ሲሄዱ ምናምን ካፖስ እንደሆኑ በደንብ ያስታውቃል። ከእንደገና ለውሸት የምታደርገው ነገር ለድራማ የምታደርገው ነገር የሆነ ሰዓት ላይ እንትን ይላል ይወጣል እኮ። የውሸት መቼም ቢሆን እንትን አይልም ቆይቶ መውጣቱ አይቀርም። እና የሁለቱ ግንኙነታቸው የውሸት ነው ብዬ አላምንም። ግን ኦፍኮርስ እሱ አሁን ጎንደር ሄዶ ከተደውላለት ከሆነ ሊሰማው ይችላል። ግን በዚህ ሰዓት ግን አብሯት ሆኖ ወይንም የጽሞና ሰዓት አድርጎ ማድረግም የእነሱን አሁን እኛ ግምት ነው እንጂ የምንሰጠው ምንም መናገር አንችልም። ኦፍኮርስ ወጥቶ ግን ባካፕ ቢያደርጋት ደስ ይለኝ ነበር። እንደኔ እንደ እስከዳር ወጥቶ በቃ ልጅቷን እኔ አውቃታለሁ የሚደዋወሉትም በውክልናው ምክንያት ነው ምናምን ብሎ ቢወጣ ደስ ይለኝ ነበር። ያ ግን እንትና አዶናይ እኮ አሪፍ ዘፈን ከፍተዋል። ታምራት ደስታን ሰው ኑሮሽ እንደሌለ ለይምሰል መታየቱ ብሎ ያለው እኮ መልስ አለው። በስሱ ማስረዳት መስራት ትቺ ሁሉንም በስርዓቱ ብሎ ይሉ መሴጅ አለው። አልተናገረውም፣ የውስጡን አላወጣውም። በቤት እንጨርሰዋለን ነው። ለህዝብ ምዕመናን ግን መሴጅ ልኮልናል። የሆነ የተደዋወሉት ነገር አለ የሚል ነገር አለ። መደዋወሉ ምንድነው ችግሩ? ግን መለያየት አይችሉም። በጣም ይዋደዳሉ ማለት ነው። ገብቷል። አሁን ጆከር ቻሌንጅ የማደርገው ምንድን ነው? ከጥያቄው ጋር አልሄደም። ገብቷል። ከጥያቄ ማፍሰስ አልችል። ቤተሰብ የሆነ ሰው ሀሳብ እንትን ብላችሁ አንተ ሻቢያን መውረድ አለ። በዚህ ሰዓት ማውረድ አለ። የኢትዮጵያኖች ጉዳይ ነው ብላችሁ እኔ እንደውም ሴት ነኝ፣ የኔ ጉዳይ ነኝ። እኔና ሚጣን እንዳትነካን። ሳርቸው ካለሽ ወይ ደግሞ ሁለቱም ሳራዎች ናቸው። አይገርም? የእኔ ወዳጆች ሳራዎች ናቸው። የሚገርም። እሺ ሲልኩ አስገባለሁ። ቆይ ቁጥር ጻፉልኝ። ቆይ ሳርቸው የማስታረቅ ስራ ነው የምሰራው። እንዲሁም ጓደኛ ያለች በጣም መወዳት ማከብራት ኩዊን ኦፍ ሳባ ካለሽ ላኪልኝ። ውይ ሳርዬማ ታስታውቀኛለህ። በዛው ቆይ ልጨርስና አላስታውቅም። ይቺን ልጅ እንዳታምኛት እስኩ የምትባለውን ሳርዬ ብሎክ አድርጊያት። ውይ ሳርዬ በወዳታለሁ፣ ትቀበለኛለች። ቀንተ ነው አይደል? ሁላችሁም እንዴት አመቻችሁ? ሰላም ናችሁ ወይ? እግዚአብሔር የሰላም ይብዛ። እንዴት ነሽ? አዎ እንዳልይዛችሁ ሁላችሁም አጠር ያለ ነገር ነው ስለ አዶናይ እና ስለ ሶስት ወፎች። ቀጥይ እናት አጠር ታርግና እስኩሻ ትቀጥያለሽ። እሺ ብዙም ያወራችሁት አልሰማሁም፣ ግን አጠር አድርጌ ያው የሁለቱ ነገር ላውራችሁ። ትንሽ የማውቀውን ነገር ነው። የአዶናይ እና የጃኒ የውሸት አይደለም ያላቸው ነገር እውነት። እንዲያውም ቀለበት ብዙ ነገር ከኔ ጋር አውርቶ ነበረ። ጃኒ አዶናይ እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሳርፕራይዝ ሊያረጋት እንደነበረ። ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ፣ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቸው ነበረ እዛ ስካይት ተገናኝተን። እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበረ ከሁለቱም። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙም እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ አለ ትልኛለሽ። እንዴት አለችው? እና እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር። ይችን በዚህ ሰዓት ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከእሷ ጋር መቆም አለብን። ምክንያቱም ኦልሬዲ ማንም ሰው
በማወቅም ባለማወቅም ስህተት ያደርጋል። ግን ያ ስህተት ሌላ ስህተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሁነን ከስህተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለም። እና ሁላችሁም ማነው አዶናይም የይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል። ይቅርታ እንዴ ሀሳብ ስለሰጠ ወይ ብዬ ሰው ላስገባ። እሺ 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 የኔ አባት እሺ ቀጥይ ሳርዬ። እና እሱም እንደ ሰው የይቅርታ ልብ ኖሮት ይቅር ብሏት አሁን እሱ ይቅር ብሏል። የሚቀጥለው ሁኔታ ግን ከሱ ነገ ወይም እንደዚሁ እንሰማለን። ጃኒ ደግሞ ያው እሱም አንድ ላይ ሆነው ሁላችን የምናያቸው ደስ የሚለን አብረው ሆነው የይቅርታ ልብ ኖሯቸው ከስተታቸው ተምረው እሷም ሆነ እሱም የራሳቸው የሚያውቁት ራሳቸው ነው የሚያውቁት። እኛ የምናውቀው የውጭን ነው፣ የውስጡን የምናውቀው ነገር የለም። ግን ከእግዚአብሔር ጋር አንድ ላይ ቢሆኑና በዚህ ሰዓት ከጎኗ ብቆም እኔ በግሌ በጣም ደስ ይለኛል። የሌላው ሰው እንኳ ባላቅ፣ እኔ ግን እንደ ሴት እንደ እናት ይቅር ብሏት ከጎኗ ቢሆንና አብሮ ቢሆኑ ሰው አይደለም ይሄም ሌላ ነገርም ተደርጎ ሰው ይታረቃል። የይቅርታ ልብ ካለህ ምንም ሰው ከስተቱ ሲማር ደግሞ እንደ አዲስ ሌላ ነገር አዲስ ህይወት ውስጥ ሲገባ በጣም ጥሩ ይሆናል ብዬ ነው የምገምተውና እርግጠኛ ነኝ። አዶናይ ደግሞ የይቅርታ ልብ ስላለው በጣም ይቅር ብሏት ከበፊቱ የተሻለ ሰው ሆነው አብረው እንደሚቀጥሉ ነው የሚመስለኝ። እኔ የምጸልየውም ለዛ ነው። እና ዮኒዬ ይሄ ለመንገር ብዬ ነው። እዚህ ያላችሁ ሁሉ አመሰግናለሁኝ። እግዚአብሔር ይስጥልኝ። በጣም በጣም ነው ደስ ያለኝ እንደዚህ አይነት መልካም ዜና መስማቴ። አም ቬሪ ሃፒ። በሰርፕራይዙ ግን ጓ እንዳይሉብሽ አደራ። አዶናይን ይቅርታ አርግልኝ ብለሽ ንገሪው። ሰው እየተሸበረ ስለሆነ ላረጋጋው ብዬ ነው በሚለው ከደወለልሽ እሱን እንድትነግሪው ነው በዚህ አጋጣሚ። አደራ ይረዳሻል ብዬ አስባለሁ። ሰውም ጭንቀት ላይ ስለሆነ ምን ላይ ደረሱ፣ ምን ተፈጠረ፣ ምን ሆነ ለሚለው እሱን ነገር እንትን የሰውን ስሜት ላለመጉዳት ይመስለኛል ይህን ያረግሽው አንቺ። ስለዚህ እኔ በጥሩ ነው የማየው። ሰው በጣም ያው ተገነጣጥለን እየተባላንበት ነው ጉዳዩንና በጥሩ ነገር ከሆነ በጣም ደስተኛ ነኝ። በጥሩ ነው። አይ ይሄ እኔ ጥሩ ባይሆን ምናምን ሰው ያለበት አሁን አጀንዳው እኮ አዶናይ እነሱ መጣላታቸውን እኛ አናውቅም። አሁን የሁለቶቹ ጸብ ነው እያከራከረ። አይ በመሀል ባለው ጉዳይ ላይማ የሆነ ንግግርማ አይኖርም። አንተ አሁን ከፍቅረኛ ጋር የሆነ ነገር ውስጥ የሚገባ ንግግሮች አይኖሩም? ይኖራሉ አይደለም? ውሸት እየተባለ ስለሆነ የጃኒና የአዶናይ ጸብ እንዳለ እኔ አላምንበትም። ይኖራል። እንዴት ነው የማይኖረው? እስቲ እስኩዬ የሆነ ነገር በይ ሳርቾ። ኦኬ ሳርቾ ሌላ ሳራዎች ሌላ ያስቃል።